ቤታችንን ወላውለን ጨርሰን እቃችንን አጣጥበን አሁን ደግሞ ምሳ ወደ መስራት ሂጃለሁ ማለት ነው። መብራት ሳይሄድብኝ ልስራ ብዬ እንግዲህ እስኪ ወደ ኩሽና ደግሞ እንገባለን። ምሳችንን የምንሰራውን አሳያችኋለሁ ማለት ነው። ለሀገሬ ልጆች እንግዲህ አንዳንድ የመዳም ቅመሞች ምን ብለዋል መሰላችሁ? ስታቦኪ አሳይም ብለዋል። ትናንትና የተፈጨው ዱቄት እንግዲህ እንደምታዩት ማሻአላህ ማዳበሪያው ሞልቶ ነው የመጣው ማለት ነው። ሁለተኛው ብረት ድስት ተጥዷል። ስሙ ተሰማሙ። ወጣችንን እናያት እስኪ ቢስሚላ። ድሮ ምን ይባል ነበረ? ካረባ ሽሮ ይሻላል ሽራሮ ይሉ ነበረ ማለት ነው። ልጫችንን በዚህ መልኩ እየጨራረስን ነው። ነጭ ሽንኩርታችንንና ቃሪያችንን ጨምረናል ማለት ነው። ሰላም አለይኩም ወራህመቱላህ ወበረካቱሁ። ውድና የተከበራችሁ የቻናል ቤተሰቦች አድማጭ ተመልካቾቼ ቅመሞችዬ እንደምን አላችሁ? በያላችሁበት ሰላማችሁ ይብዛ። ሰላም ለሀገራችን ይሁን እያልኩ ዛሬም እንደተለመደው ቪዲዮን ይዤላችሁ መጥቻለሁ። ላይክ እያደረጋችሁ እንግዲህ እስከ መጨረሻው ተከታተሉኝ ማለት ነው። ዛሬ እንግዲህ የእሁድ ውሏችን ዝናብ ጥሎ አድሮ ነበረ። ከዛ የተነሳሁት አርፍጄ ነው። ቁርስ ሰራን ምናምን በላን ቤት አዘጋጀን። እንደዚህ አድርገን እንግዲህ ፏ ብትን አድርገን አዘገጃጅተን ቤታችንን ወላውለን ጨርሰን እቃችንን አጣጥበን አሁን ደግሞ ምሳ ወደ መስራት ሂጃለሁ ማለት ነው። መብራት ሳይሄድብኝ ልስራ ብዬ እንግዲህ እስኪ ወደ ኩሽና ደግሞ እንገባለን። ምሳችንን የምንሰራውን አሳያችኋለሁ ማለት ነው። እንግዲህ ተከታተሉኝ እስከ መጨረሻው ድረስ የሀገሬ ልጆች። እንግዲህ እዚህ ምሳችን መስራት ጀምረናል። ተጀምሯል እላችኋለሁኝ። ዛሬ ያው ቀለል ያለ ነገር ነው የምሰራው ማለት ነው። ምስሩም ክኩም ምኑም በቃ ሰሞኑን ስሰራ ስለነበረ ዛሬ ደግሞ ያው የምሰራውን እናንተ ታውታላችሁ። ዘይት አታብዢ፣ ዘይት ጥሩ አይደለም እያላችሁ የነበረ ቅመሞች እኔ ምን ላርግ በቃ እጄ እምቢ አለኝ። ልከልሰው እንግዲህ ከበሰለ እጀም ቢብሎኛል። በቃ ዘይት አታብዥ እያላችሁ ጥሩ አይደለም እያላችሁ ነው። አዎ ጥሩ አይደለ። ቅቤ እንኳን አይደለ። ቅቤ ቢሆን ለጂስምም ጥሩ ነበረ። የዘይቱን ነገር ምን ላርገው አልቻልኩትም። እጀም እምቢ አለኝ። እንዴት አድርጌ እንደሚይዘው ለማንኛውም እስኪ ተከታተሉኝ ቤተሰቦቼ። እንግዲህ እንደምታዩት እዚህ ቀይ ስር ልሰራ ነው ማለት ነው። ሽንኩርቴን እዚህ ከትፌ ያስቀምጫለሁኝ። እዚህ ደግሞ ግማሹን ከትፌ ግማሹን ሳልከትፍ በጎን አድርጌዋለሁኝ። ለወጤ እዚህ መጀመሪያ ነጭ ሽንኩርቴን ማዘጋጀት ስላለብኝ ማለት ነው። እንዳው የሆነ ቅጠላ ቅጠል እንደዚህ አልጫ ነገር ምናምን በጣም ደስ ስለሚለኝ ስሪ ይለኛል ማለት ነው። ዛሬ ደግሞ ካሮቱንም ቀላቅዬበታለሁ። የሆነ ነገር ገዛና ፍሪጅ ቁጭ ብሎ ጥንዝል ብሎ ስለሚበላሽ ዛሬ ቀላቅሌ ልስራው ብዬ ካሮትም ልጨምርበት ነው እላችኋለሁኝ። ቪዲዮዬን ላይክ አርጉት ሀባይቦቼ፣ እገዙኝ፣ አበረታቱኝ። ሰሞኑን እይታው ቀንሶብኛል። ምን ነው መሆናችሁ የሀገሬ ልጆች? ላይክ ሸር አርጉልኝ እላችኋለሁኝ። እንግዲህ የዛሬ ውሏችን ምን ይመስላል እስከ መጨረሻው በደንብ እዩልኝ ማለት ነው። ሰምታችኋል የሀገሬ ልጆች። እና ሳይዲን ሱቅ ቁጭ አድርጌዋለሁ። የዛሬ ሱቅ አልገባም ብዬ ተራው እንግዲህ ከሰዓት ነው የሚሆነው። የኔ ተራ ማርፈጃ የሱ ነው። ተከፋፍለን ነው ማለት ነው የሚሄድበት ከሌለ እሱ በቃ ማርፈጃውን እስከ ምሳ ይሰራል። እኔ ደግሞ ከሰዓት ማለት ነው። ወጣችንን እናያት እስኪ ቢስሚላ። ድሮ ምን ይባል ነበረ? ካረባ ሽሮ ይሻላል ሽራሮ ይሉ ነበረ ማለት ነው። አሁን ግን ሽሮ ፈምሳ የኢትዮጵያ ሕዝብ በደንበር ይዘዋለች ማለት ነው። ሽሮ ደንበኝ ትባላለች እና ደንበኛችን ናት ማለት ነው። የኛ ማትረሳ ውለታችን ያሳደገችን ሁልጊዜ በቃ እማትሰለች ሽሮ ቀለል ያለች ማለት ነው። እንዲች አድርገን ምሳችንን ሰራ እናርግና ማለት ነው።
ነጭ ሽንኩርታችንን ጨመር እናርግና እንግዲህ በስሏል ማለት ነው። አሁን ጨው መጨመር ነው የሚቀረን። አጠር መጠን አድርጌ ነው የሰራሁት እንዳይበዛ ብዬ እንትንም ስላለ የቀይ ስር ማለት ነው። ሁለተኛው ብረት ድስት ተጥዷል። ስሙ ተሰማሙ። እንደ እኔ ነገር አሉ እንግዲህ ጥዴን ብረት ድስቱን ከማንኪያው እያጋጨን ሽንኩርታችንን እያቆላላን ነው ማለት ነው። የቀይ ስራችንን አሁን እንኳን ዘይት አላበዛሁም። ትንሽ ነው እንደው ጣብ ያረኩት ምራቅ የምታህል። እንግዲህ ቀይ ስራችንን ጨማምረን እያገላበጥ ነው። እንደዚህና ደግሞ ትንሽ ይተሰበክ ነው የሚባለው በአረበኛ። ከደን እናርገውና ደግሞ ይብሰል። ይቺ ሃይላንድ እንግዲህ ብዙ ትልቅ ነገር ይዛለች። ምንድነው ይሄ የያዘው? የወጥ ቅመም ነው ማለት ነው። የወጥ ቅመም ባለፈው አይታችሁኛል። ሽንኩርት ምናምን ጨቃጭቄ አስጥቼ ከዛ በኋላ የሚያስፈልጉ ነገሮችን ገዛዝቼ ተፈጭቶ በዚህ መልኩ ተቆጥሮ ተቀምጧል እላችኋለሁኝ። እንግዲህ ወጥም ተሰራ ሩዝም ሌላም ነገር ቢሰራ በጣም ሀሪፍ ነውና ያው እንደ አረብ ሀገር አለ አይደል? ብዙ አይነት ቅመም እነ ከሙን እነ ፊልፊላ ስወጥነ ኮስበራ ስንት አይነት አለ የሩዝ አይነት መስሪያ ማለት ነው። ለዛም ይሆናል። ይሄም ብዙ ነገር ስለተቀላቀለ ነው እንጂ በጣም ብዙ ነገር ነው የተደረገበት ማለት ነው። እና ይሄንን አዘጋጀሁኝ። ሰይድ ያን ያህል ክኖር አይመቸውም ማለት ነው። ክኖር ይሄ ማጂው ምናምን በጣም ደስ አይለውምና እንግዲህ ላዘጋጅ ብዬ ይሄንን አዘጋጀሁኝ እላችኋለሁ ሀባይቦቼ። ወጤ ላይ እንግዲህ ጣል እያረኩኝ እሰራለሁ። እንግዲህ ቀይ ስራችንን በዚህ መልኩ እየጨራረስን ነው። ነጭ ሽንኩርታችንንና ቃሪያችንን ጨምረናል ማለት ነው። ያው የመጨረሻ የሚቀረን ምንድነው? ቅመምና ጨው ነው ማለት ነው። እንግዲህ ወደ ምሳ ዝግጅት ልንሄድ ነው። ሰዓቱም ሄድ እያለን ነው። እንፈራርሽና ቡናችንን ምናምን እንጣጥዳለን። ቤተሰብ አርሂቡ ምሳችን ቀርቧል። እንግዲህ ሰዓት ደርሷል ማለት ነው። ሶላታችንን ሰጋግደን ወደ ትሪያችን ዙረናል ማለት ነው። ቅመሞችዬ አርሂቡ ኑ እንብላ። ሽሮ ደንበኝና እንግዲህ ቀይ ስራችን ነው። ቢስሚላህ ይሄ ያቶ ሰይር ነው። ዛሬ ሁለት ነን። ሮዚ መሐመድ ላኪዳለች። እንግዲህ እንደዚህ እያደረግን ምሳችንን ልንበላ ነው ማለት ነው። ቤተሰቦቼ ማሻአላ ቢላ አፊያ በሉ ማለት ነው። በኮሜንት ሰምታችኋል። ቤተሰቦቼ የሀገሬ ልጆች እንግዲህ አንዳንድ የመዳም ቅመሞች ምን ብለዋል መሰላቸው? ስታቦኪ አሳይም ብለዋል። ትናንትና የተፈጨው ዱቄት እንግዲህ እንደምታዩት ማሻአላህ ማዳበሪያው ሞልቶ ነው የመጣው ማለት ነው። ያው እኔ ለስንት ቀን ስለሆነ የማቦካው በዛ አድርጌ ነው የማቦካው። ትንሽ ነገር አሉት ብያችኋለሁ። ያው እዚህም እርሾ አለው ማለት ነው። ብዙ እርሾ ነው የተውኩት፣ ከሁለት እንጀራ በላይ የሚሆን እና ዱቄታችንን እንንፋና እንጀራችንን እናብካ ማለት ነው። በነገራችን ላይ ትንሽ ዱቄት አለው እዚህኛው። እስኪ ከዚህ ልሞክረው ትናንትና ከተፈጨው ማለት ነው። ቢስሚላህ ራህማን ራሂም። እዚሁ ውስጥ ነው የማቦካው፣ ለብቻ ብቻ አይደለም ውስጥ የማስገባው፣ እዚሁ ላይ ነው ማሻው ማለት ነው። አታሽውም እንዳትሉ ግን በደንብ ነው ማሻው። ቢስሚላህ እንግዲህ የአፊያ ቀለብ ይሄንን በልተን እስከምንጨርሰው አላህ ሰላም ያርገን፣ ሀገራችንን ሰላም ያርገው፣ ሪዝቃችንን ያብዛልን፣ ያልታሰበውን ሪዝቅ አላህ ያምጣልን።
እንግዲህ ቤተሰቦች እንደዚህ እርግጥ አድርጌ ሊጤን እያወቀሁ ነው። ግን በአንድ እጄ ካሜራ ይዤ ስለሆነ ብዙ አልተመቸኝም። ያው ብዙ ካሻው በኋላ ነው መቅረጽ የጀመርኩት እና ያው ትንሽ ይመስላል ግን ብዙ ነው። ለ4 ቀን ወይ ለ5 ቀን ስለሆነ የምጋግረው እንደዚህ ፍትልትል አድርጌ ካሸሁት እንጀራው ምንም አይሆንም። በቃ ልስብ እንዳለ እዛው ይደርሳል ማለት ነው።